እንባ ጠራጊ እንጂ የጠፋው ዘንድሮ ከንፈር መጣጭማ አላጣንም ድሮ ጭንቀትን ተጋርቶ ከራስ አስታራቂ ተስፋን አለምላሚ ስሜትን አዋቂ የጠፋው ሰው እንጂ ሰው ሆኖ ከራሚ ከልብ ውስጥ ዘልቆ ችግርን አካሚ ከንፈር መጣጭማ ሞልቷል ከጎናችን የእውነት ሰው ማጣት ነው እኛ በሽታችን ስንታየው ሀብታሙ እንዳዘጋጀው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው ከተማ ማን ትባላለች? ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እሺ ጥሩ፣ ወደ ቀጣዩ ጥያቄ እንለፍ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማን ይባላል? ልመልስ። እሺ አንተ መልስ። ለመጀመሪያ ጊዜ ዓለምን የዞረው ሰው ማጄላን ይባላል። እሺ አንተ ጭንቅሎ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። በጣም ነው እንዴ ብልጥ የሆንከው? ቆይ ችግር የለም። እሺ ለመጀመሪያ ጊዜ ጨረቃን የረገጠው ሰው ማን ይባላል? ጭንቅሎ ራስ መልስ። ያው የኔ መልስ አሁን ከመለሰው ተማሪ ጋር ተመሳሳይ ነው። እንዴ የመጀመሪያው መላሽ እኮ አንተ ነህ። አሃ እሺ የኔ መልስ ከኔ ቀጥሎ ከሚመልሰው ተማሪ ጋር ተመሳሳይ ነው። ምን ልታዘዝ? ምንድነው? ቤታችሁ ግን ትንሽ ለየት ያለ ነው። አዎ የቻይና ሬስቶራንት ነው። ለዛ ቁጭ በል። እዚህ ገብቶ ሳያዝ መውጣት አይቻልም። እንዴ ምን ማለት ነው? እኔ ቻይና ሬስቶራንት መሆኑን አላወቅኩም። መብቻ እንዴ ደግሞ መውጣት የቤቱ ህግ ነው ብራዘር። አይ ካልክ ሚስተር ቹንግ ነው የምጠራው። ይቆልፋል። ምንድነው የምታስፈራራኝ? እኔ እንደውም ጾመኛ ነኝ፣ ምንም አልጠቀምም። እና የኛ ሬስቶራንት ስታይ ሙዚየም ይመስላል እንዴ? ልትጎበኝ ነው የመጣው? ጠብቀኝ። እንደውም ሚስተር ቹንግ ተረጋጋሽ። በቃ የምንቹም ጥሎ በእናትህ። እሺ ቆይ የሚበላ ምን አላችሁ? አዎ እንደዛ ነው የሚባለው። ያው የሚበላ ጉንዳን ከነነፍሷ፣ በረሮ በቅቤ፣ አተና ጎረድ ጎረድ፣ ውሻ በድመትና አህያ ጥብስ። አህያ? እኔ ምን አይነቱ አህያ ነው ባከት? እሺ የሚጠጣስ ምን ላምጣልህ? መቼ የሚበላ ዝስኩ መጀመሪያ አህያ አልክ እኮ ብራዘር። እንዴና እኔ ታዲያ አንተን ማየ ምን አልክ አንተ? ማለቴ አይደለም እኮ ይነባት ሌላ ነገር ይላችሁም። እሺ ሽሮ የለም? የምን አባ ሽሮ ነው? ሽሮ ይብላልና የሚጠጣ ብቻ ከሆነ የምትፈልገው ላምጣልህ። እሺ የሚጠጣ ምን አለ? ያው የሚጠጣ የጉንዳን መረቅ፣ የአስማ ጭማቂ እና የጢንዚዛ ሽንተር። አረው እንዴ ሰው የለም እንዴ? ወይ ቻይኖቹ ነበሩ እኮ አሳማና ውሻ ፍለጋ ወጥተው ነው። ችንግና እኔ ብቻ ነን የቀረው እንጂ። ኧረ ብራዘር በእናትህ ተፋተኝ። አስደነገጥኩሽ። እየቀለድኩ ነው ብራዘር። ያው እኔ የቻይና ሬስቶራንት አለ። የማን ማርያ እንደዛ ትለኝ እንዴ? በእናትህ አስደነገጥከኝ። ሶሪ በእናትህ፣ ያው ትንሽ ላዝናና ብዬ ነው። ይሄ የቻይና ሳይሆን የኮሪያ ሬስቶራንት። አልሸሹም ዞር አሉ። ምን አልከኝ? ማለቴ አሪፍ ምግብ አላችሁሽ? አዎ እንደውም ብዙ ደንበኛ ያፈራልን ምግብ አለ። እሱ ላምጣልህ። የትል መንጋ ሞቶቤ If you have this